እንዴት ናችሁ ወገኖቼ? ሰላም ናችሁ? አለምቹ እባላለሁ። የምኖረው በሳውዝ አፍሪካ በዙሉ ናታል ኮንጎላ ላይ ነው። እባካችሁ በምድረ ባዳ ነው ያለሁት። የምናገረው ሰው አጥቼዋለሁ። ይህንን ድምፅን የምትሰሙት በሳውዝ አፍሪካ ላላችሁት ወገኖች አድርሱና ልጆችን ለቤተሰቦቼ እንዲያደርሱ አድርሱልኝ። ይህንን ምሽት በህይወት ካደርኩኝ ለልጆቼ የሆነ መልእክት አስቀምጣለሁ። ካላደርኩኝ ወገኖቼ እምሞቶ የሚገለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በጣም በሚያሳዝን ሁኔታ ማለት ነው። በጣም ያሳዝናል። በጣም የተሰማኝ ነገር ነው። ቪዲዮውን ሼር በማድረግ ተባበሩ ማለት ነው። ይህንን ቪዲዮ ሼር አድርጉ ለብዙ ሰዎች እና እህታችን ድረሱልኝ። እህታችን እንደሰማችኋት የድረሱልኝ ጥሪ ነው ያስተላለፈችው እና እንደሰማችኋት እህታችን የድረሱልኝ ጥሪ ነው ያስተላለፈችው። ወደ የት እየሄደን ነው ጋይስ? ወደ የት እየሄድን ነው? የምሬን ነው የምላችሁ እህቶቼ እኮ አለቁ። በወንድ ልጅ እጅ እኮ አለቁ። የምሬን ነው። በኢትዮጵያ የምንሰማው በጣም ከባድ ነው። በሳውዝ አፍሪካ በተለያዩ ሀገር ከዚህ ቀደም በአረብ ሀገራት እንደዚሁ ሚስቱን ገሎ እስካሁን ድረስ እንግዲህ ልጁ አልተያዘም ማለት ነው። አሁን ደግሞ አሁን ለታ የሰማነው ደግሞ በፎቅ የተወረወረችው ልጅ ኢትዮጵያ ወርሯታል እየተባለ ነው ባሏ ማለት ነው። አሁን ደግሞ ሌላ ሀዘን እንደገና ማለት ነው። እንግዲህ እህታችን ቪዲዮውን ያው እስከ መጨረሻ ስለማይፈቀድልኝ ነው ዩቲዩብ ላይ እህታችን እያለች ያለችው በልጆች አባት ባሌ ሊገለኝ ነው፣ አሁንም በሱ እጅ ውስጥ ነው ያለሁትኝ፣ አንገቴንም ራሴንም መቶኛል፣ ዛሬ መሞቴ አይቀርም፣ ምናልባት ዛሬ በህይወት ከተረፍኩኝ ሊገለኝ ስለሆነ ልጆቼን አደራ ለህዝብ ሰጥቻለሁኝ እና የዛሬዋን ቀን የዛሬዋን ሌሊት በሰላም ካደርኩኝ፣ ነገር ግን በሱ እጅ ውስጥ ነው ያለሁት፣ ሊገለኝ ነው፣ እባካችሁን ድረሱልኝ፣ የሞት ጥሪ ማለት ነው እንግዲህ ያስተላለፈችው። እህቶቼ ማይሆን ሰው ጋር ህይወታችንን እየመሰረትን በልክና በደራ የተሞላበት ፍቅር ላይ የምንገባ አንዳንድ ነገር ይሄ ነገር የሚከሰተው ከዚህ አንጻር ይመስለኛል እና እኔ በጣም የሚያሳዝነው ወንዶቹ ምነካቸው። ቆይ እስኪ እኛ ምንድነው ጥፋታችን? ኧረ ምን ጉድ መጣብን? ምን የዘንድሮን ነገር ምንድን መጥቶብን ነው? በየትኛው ሀራማ ኃጢአታችን ወንጀላችን ነው ይሄ ሁላ ጉድ የምንሰማው ማለት ነው? እና በጣም ነው ያሳዘነችኝ ብታዩ ማለት ነው። እና ደም እየፈሰሰኝ ነው ሁላ ትላለች ከኋላ እንግዲህ አንገቷን ይምታት አላቅም፣ በምን እንደሆነ የደበደባት ራሱ አላቅም። የምሬን ነው የምላችሁ። እና አሁንም ያው በሱ እጅ ነው ያለሁት፣ ሊገለኝ ነው ዛሬ ሌሊት ማደሬን እንጃ ነው የምትለው። እኔ የሚገርመኝ ነገር ምን አይነት ጭካኔ ነው የልጆቹን እናት እንደዚህ አድርጎ ህይወቷን ሊያሳጣት የሚችለው ማለት ነው። ምን አይነት ጭካኔ ነው? ቆይ እስኪ ካልሆነ እኮ መለያየት እኮ ይቻላል። በቃ መለያየት ይቻላል እኮ በሰላም መንገድ ማለት ነው። ለምንድን ነው ቆይ ጥላቻ? ወንዶች በዚህ ለጥቅም ብሎ የሚቀርብ ወንድ አለ። በዛ ላይ ደግሞ ጭካኔ የተሞላበት ጊዜ ሆነ። የምሬን ነው የምላችሁ። ይሄንን ቪዲዮ ሳይ በጣም ነው የተሰማኝ። በጣም ማለት ውስጤን ልክ አይደለም፣ ፍርሃት አደረብኝ። የትኛው እስካ ነው ትዳር የሚመሰረተው? በዚህ ሁኔታ የምንሰማው በሙሉ በቃ መጥፎ ነገር ነው። እኔ የምላችሁ ፍትህ የለም ወይ? እንደው እውነቴን ነው የምላችሁ። መንግስት አለ አይደል እንዴ? ለምንድን ነው ፍትህ ማንጠይቀው? እህቶቼ ይህንን ቪዲዮ የምትመለከቱ ባካችሁን ሼር እያደረጋችሁ ድምጽ እንሁን፣ ለሴቶች ለራሳችን ድምጽ እንሁን፣ መብታችን ይከበር። በወንድ ልጅ ሞት እኮ በወንድ ልጅ እጅ እኮ የስንቶቻቸው እህቶቻችን ሞት ህይወት አለፈ ማለት ነው። ብዙዎቹ ህይወታቸው አልፏል በወንድ ልጅ ማለት ነው። እያነቁ እየገደሉ እየቆራረጡ ስንቱን ጉድ አሳዩን። ከዚህ በላይ ምን ልናይ እንችላለን? ከዚህ በላይ በኋላ በጣም ነው የሚያሳዝነው። እና እህታችን ድረሱልኝ ነው የምትለው። ይህንን ቪዲዮ እባካችሁን እህቶች ሼር እያደረጋችሁ እንዲሁም ሳውዝ አፍሪካ የምትኖሩ
እንደ አጋጣሚ ይህንን ቪዲዮ ያያችሁ እባካችሁን ምናልባት በህይወት ከተረፈች ይች ልጅ ድረሱላት እላለሁኝ። የዛሬው ቪዲዮ ይሄ ነው። ሸር እያደረጋችሁ ለብዙ ሰው አድርሱ። እንዲሁም ለእኛ ለሴቶች ፍትህን ጠይቅ፣ መብታችን ይከበር። ወንዶች በጣም በሴት ልጅ ህይወት ላይ እየቀለዱ ነው፣ አንዳንዶች አረመኔዎች ማለት ነው። እነዚህ ሰዎች የእጃቸውን የዋጋቸውን የእጃቸውን የስራቸውን ማግኘት መቻል አለባቸው። በህግም ሆነ መጠየቅ አለባቸው። በቃ ትዳር ላይ ጭቅጭቅ ነገር ግን አንድ ነገር ራሳስብ የምፈልገው ትዳር ላይ ጭቅጭቅና ንዝንዝ ካለ በጣም ይሄ ህይወትን የሚያሳጣ ነገሮች ካሉ በእይታና በሁኔታ ከዛ ሰውዬ በሰላም መራቅ የተሻለ ነው ብዬ አምናለሁ። ለኛ ለሴቶች ማለት ነው። እንዲሁም ገና ላላገባን የሚመጣውን አናቅም። አላህ ይጠብቀን። ራሳችን አላህ ይጠብቀን። እኛም ራሳችን መጠበቅ አለብን። ይህንን ቪዲዮ